አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁንን ከስራ ማገዱን ዛሬ ህዳር 30 ቀን 2018 ዓ.ም በሰጠው መግለጫ አስታውቋል። ውሳኔው የተላለፈው በጋዜጠኛው ላይ በማህበራዊ ሚዲያ የተሰራጨውን ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር የሚያሳይ መረጃ ተከትሎ ነው። ድርጅቱ ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል የዜና አቅራቢና የሶፊ ሾው የመዝናኛ ዝግጅት አዘጋጅና አቅራቢ እንደነበረ ገልጿል። ይሁን እንጂ ከህዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ መድረኮች ላይ በድምጽ በጽሁፍና በተንቀሳቃሽ ምስል ጭምር የተደገፈ መረጃ ሲዘዋወር መታየቱን አረጋግጧል። አሻም ሚዲያ ይህንን መረጃ ተከትሎ ሶፎንያስ ማብራሪያ ቢጠይቀውም ጋዜጠኛው አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ ከሚል አጭር ምላሽ ውጪ ሌላ ተጨማሪ ማብራሪያ ለመስጠት ፈቃደኛ አልሆነም። ድርጅቱ በመግለጫው የኢትዮጵያን ባህል፣ ወግ፣ የህብረተሰቡን እሴትና ሃይማኖት የሚያከብር ኤዲቶሪያል መርህ እንደሚከተል አጽንኦት ሰጥቷል። በመሆኑም ጋዜጠኛው የተሰራጨበት ድርጊት የሚዲያውን ኤዲቶሪያልም ሆነ የማህበረሰቡን እምነትና እሴት የሚጻረር በመሆኑ ድርጊቱን በጽኑ እንደሚያወግዝና ተቋሙን እንደማይወክል አስታውቋል። በመጨረሻም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በፈጸመው ከባድ የማህበራዊ እሴትና ኤዲቶሪያል ጥሰት ምክንያት የነበረውን የስራ ውል ከዛሬ ህዳር 30 ቀን 2018 ዓመተ ምህረት ጀምሮ መቋረጡን አሻም ሚዲያ አሳውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው በማገልገል ላይ ባሉት በአቶ ጌታቸው ረዳ ለሚመራው ትግራይ ዲሞክራሲያዊ ስምረት ወይም ስምረት የክልል ፓርቲነት ህጋዊ እውቅና ሰጠ። በቀድሞ የህወሓት ከፍተኛ አመራሮች የተመሰረተው የትግራይ ዲሞክራሲያዊ ስምረት ፓርቲ በጥቅምት ወር አቶ ጌታቸው ረዳን ፕሬዝዳንት አድርጎ መርጧል። ግንቦት 18 ቀን 2017 ዓመተ ምህረት ከኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፈቃድ የተሰጠው ፓርቲው በትግራይ ክልል አዲስ የፖለቲካ እይታ ለማቅረብና ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርብባቸው የነበረ ሂስን ከመሰረቱ ለማረም የተመሰረተ መሆኑን መስራቾቹ ገልጸዋል። የስምረት የውጭ ግንኙነት አስተባባሪ ፕሮፌሰር ክንዳያ ገብረ ህይወት ከዚህ ቀደም እንደተናገሩት ፓርቲው የተመሰረተው ዓለማችን አሁን የደረሰችበት አስተሳሰብ ግምት ውስጥ በማስገባት የአካባቢውንና የሀገሪቱን አጠቃላይ ሁኔታ ታሳቢ በማድረግ እንዲሁም ትግራይ ውስጥ በተለይ አርሶ አደሩ በወጣቱና በምሁሩ እየተቀጣጠለ ያለው የለውጥ ፍላጎት ለማሟላት ታሳቢ ያደረገ አስተሳሰብ አስፈላጊ መሆኑን በመገንዘብ ነው ብለዋል። በተያያዘ ዜና የኢትዮጵያ ብሔራዊ ምርጫ ቦርድ በተያዘው ዓመት የሚካሄደው ሰባተኛው ጠቅላላ ምርጫ ድምጽ መስጫ ቀን ግንቦት 24 ቀን 2018 ዓመተ ምህረት እንዲሆን መወሰኑን አስታወቀ። ቦርዱ ዛሬ ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ የሰባተኛውን ጠቅላላ ምርጫ የጊዜ ሰሌዳ ይፋ አድርጓል። የቦርዱ ዋና ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ባለፉት ወራት በርካታ ስራዎች መከናወናቸውን ጠቅሰው የፓርቲዎች እንዲሁም በግል የሚወዳደሩ እጩዎችና መራጮች የሚመዘገቡበትን የዲጂታል ስርዓት መዘርጋቱን አስታውቀዋል። ሰብሳቢዋ ለእጩዎች ምዝገባ የሚያስፈልጉ ሰነዶችን ማስገባትና የእጩዎች ምዝገባ ማካሄድ እንደሚለያይ ገልጸው ምርጫ ቦርድ ከህዳር 8 እስከ ህዳር 23 ቀን 2018 ዓ.ም ድረስ የጠየቀውን ፓርቲዎች የምዝገባ ሰነዶቻቸውን እንዲያቀርቡ እንደሆነ ጠቁመዋል። የእጩዎች ምዝገባንም በተመለከተ የሚከናወነው ከታህሳስ 1 እስከ ጥር 1 ቀን 2018 ዓ.ም መሆኑን ገልጸዋል። ከሰሞኑ የምርጫ ክልል ጽህፈት ቤት ስራ አስፈጻሚዎችን የመመልመል ስራ እየተሰራ እንደሚገኝ ገልጸው 131 ሺህ አመልካቾች በአሁኑ ወቅት የጽሁፍና የቃል ፈተና እየወሰዱ መሆኑን ተናግረዋል። ምርጫውን ለማካሄድ አስቻይ ሁኔታ መኖሩን በተመለከተ ማብራሪያ የሰጡት ሰብሳቢዋ አስቻይ ሁኔታ በአንድ ቀን፣ በ3 ቀን፣ በ5 ቀን የሚሰራ አይደለም፣ ቀጣይነት ያለውና እስከ ምርጫው ዕለት ድረስ የሚከናወን ስራ ነው ብለዋል። አስቻይ ሁኔታ ሲባል የጸጥታ ሁኔታዎች ብቻ አለመሆናቸውን የገለጹት ሰብሳቢዋ መሬት ላይ ያለውን የፖለቲካ ምህዳር እንደሚያካትት ገልጸዋል። በዚህም ፓርቲዎች እንደልባቸው ይንቀሳቀሳሉ ወይ የሚለውም ላይ ቦርዱ ዕለት ዕለት እየሰራበት መሆኑን አጽንኦት ሰጥተዋል። ከሰሞኑ በመዲናዋ በተካሄደው ቲክቶክ አዋርድ ላይ ከሀገሪቱ ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው የታዩ ግለሰቦች ላይ ምርመራ መጀመሩን ፌዴራል ፖሊስ አስታወቀ። የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎችንም ከነግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ መጀመሩ
መጀመሩን አስታውቋል። ፌዴራል ፖሊስ በይፋዊ የፌስቡክ ገጹ ላይ ባወጣው ጽሑፍ ሰሞኑን በአዲስ አበባ በተካሄደው ሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች ላይ ምርመራ መጀመሩን ገልጿል። ግለሰቦቹ ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅደም ደረጀ መንግስቱ፣ ግሩም ገዛኸኝ ቀጭኔና ዮሐንስ መኮንን ኃይለማርያም የተባሉ መሆናቸውን የፌዴራል ፖሊስ አመልክቷል። አያይዞም ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችንና መጤ ባህሎችን ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዲያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነት ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥል አጽንኦት ሰጥቷል። በተያያዘ መረጃ የቻይናው የማህበራዊ ሚዲያ ተቋም ቲክቶክ በናይጄሪያ ምሽት የሚደረጉ የቀጥታ ስርጭቶችን በጊዜያዊነት ማገዱን ገልጿል። ቲክቶክ በናይጄሪያ ከምሽቱ 5 ሰዓት እስከ 11 ሰዓት የሚደረጉ የቀጥታ ስርጭቶችን ማቆሙን ይፋ ያደረገው ወሲባዊ ይዘት ያላቸውን ስርጭቶችና ጸያፍ ከስነ ምግባር ያፈነገጡ ትዕይንተ ስርጭቶች መብዛታቸውን ተከትሎ ነው። ይህ የወሲብ ይዘት በብዛት ይሰራጭበታል በተባለው በዚህ ሰዓትም በናይጄሪያ የቀጥታ ስርጭቶችን ማሰናዳት ወይም መመልከት አይቻልም። የይዘት ደህንነትና ተጠቃሚዎችን እጠብቃለሁ ያለው ቲክቶክ ከዚህ በፊት በተመሳሳይ ምክንያት ከ49,000 በላይ የቀጥታ ውይይቶችን ከናይጄሪያ ጠፍቷል። ከቅርብ ጊዜ ወዲህ በቲክቶክ እውቅናና ትኩረት ለማግኘት በሚል ወሲባዊ ይዘት ያላቸውን ነገሮች ማሰራጨት እየተለመደ ሲሆን ቲክቶክ በተደጋጋሚ ቁጥጥር እንዲያደርግ በተለያዩ አካላት ሲጠየቅ ቆይቷል። ቲክቶክ የቀጥታ ስርጭት እገዳው ለምን ያህል ጊዜ እንደሚቆይ ያሳወቀው ነገር የለም። የደባርቅ ዩኒቨርሲቲ ተማሪዎች ዳር 10 ቀን 2018 ዓመተ ምህረት የምግብ አቅርቦትን አስመልክቶ ጥያቄያቸው በሰላማዊ ሰልፍ ለማቅረብ ሙከራ አድርገው ነበር። በወቅቱ የዩኒቨርሲቲው ከፍተኛ አመራሮች የሰሜን ጎንደር ዞን አስተዳደር የጸጥታ አካላትን በማስገባት በተማሪዎች ላይ ተኩስ መክፈትን ጨምሮ በርካታ ወከባ መፈጸማቸው ታውቋል። በዚህም የተነሳ አንድ ተማሪ ሲገደል 2 ተማሪዎች ደግሞ እንደቆሰሉ ከዩኒቨርሲቲው ማህበረሰብ የደረሰን መረጃ ያሳያል። በወቅቱ የተፈጠረው ችግር በአካባቢው የአገር ሽማግሌዎች ጣልቃ ገብነት ተፈቶ ትምህርት ተጀምሮ የነበረ ቢሆንም በወቅቱ በተደረገ ስብሰባ ላይ ስለ ዩኒቨርሲቲው ችግር አስተያየት የሰጡ ተማሪዎችን የደህንነት አካላት ለይተው አድነዋል ተብሏል። እነዚሁ ተማሪዎች ዳር 27 ቀን 2018 ዓ.ም ከሌሊቱ 11 ሰዓት ላይ ከዶርማቸው አፍሰው ወስደዋል። በአሁኑ ሰዓት ወዴት እንዳደረሷቸው አይታወቅም ብሎ የተናገረው አንድ የዩኒቨርሲቲው የመረጃ ምንጫችን ነው። ይህንን ተከትሎ የተቀሩት ተማሪዎች የታፈሱ ጓደኞቻችን ካልተመለሱ ትምህርት አንጀምርም በማለታቸው በርካታ ሚኒሻዎችና አድማ በታኝ ፖሊሶች ወደ ግቢው በመግባት ተማሪዎችን እስከ ትናንት ሲደበድቡ እንደነበር ሌላ የዩኒቨርሲቲው መምህር ተናግረዋል። መምህሩ እንዳሉት 17 ተማሪዎች ከግቢ ውስጥ ተወስደው አሁን ላይ የት እንዳሉ አይታወቅም። ዩኒቨርሲቲው ቲግቫ ለተባለ ሚዲያ በሰጠው ምላሽ በዩኒቨርሲቲ ውስጥ ህገወጥ ሰልፍ በመሩና ባስተባበሩ የአካል ጉዳትና የንብረት ውድመት ባደረሱ ተማሪዎች ላይ ተገቢውን ማጣራት ተደርጎ የአካዳሚክ የዲሲፕሊን ቅጣት ተላልፏል ብሏል። 17 ተማሪዎች በጸጥታ ኃይሎች ከዶርማቸው ተወስደዋል የሚለው ፍጹም የተሳሳተ መረጃ ነው። የዲሲፕሊን ቅጣት አንቀበልም ያሉ 5 አካባቢ ተማሪዎች በፖሊስ እንዲወጡ ተደርጓል ብለው ምላሽ የሰጡት የዩኒቨርሲቲው የህዝብ ግንኙነት ዳይሬክተር አቶ አምሳሉ ተበጀ ናቸው። የዩኒቨርሲቲው ምንጮቻችን ግን ካሁኑ ተማሪዎቹን ከፋኖ ጋር በመሆን አመጽ ለመቀስቀስ የሚል ስም እየሰጧቸው መሆኑን በመጥቀስ የጅምላ እስሩን ኮንነዋል። ጥያቄዎቻችን ፖለቲካዊ አይደሉም፣ ራበን ምግብ ስጡን ነው ያልነው። ጊዜ ጠብቀው ያለውን ችግር ያስረዱ። ሴቶችን ጨምሮ 17 ሰው ነው አሳፍሰው የወሰዱትም። ህዝብ ይህንን ጉዳይ ይወቅልን። አንድ ነገር ቢሆኑ ዩኒቨርሲቲው ከተጠያቂነት አያመልጥም በማለት 2 ጓደኞቹ የተወሰዱበት አንድ ተማሪ ለሚዲያችን ተናግሯል በማለት ያስነበበን መሰረት ሚዲያ ነው። ውድ የአርቲኤም ቤተሰቦቻችን ለዕለቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን የዕለቱን አበቃን። ቸር ተመኘንም።